وكل إنسان ألزمناه طائره في عنقه ما شاء الله محمد نور إبراهيم እንግዲህ እዚህ ቦታ ላይ ሲገኝ ኢትዮጵያን ወክሎ ነው አላህ ይጠብቀው አላህ ይጨምርለት ኢትዮጵያን ወክሎ የሁላችንን አንገት ቀና የሚያደርግ ስራ ነው የሰራው በነገራችን ላይ ዳኞች ከመገረማቸው የተነሳ ቁርአን መቀራት ባለበት መንገድ መሐመድ ኑር ቀርቶታል ብለዋል አላሁ አክበር ለፊት ግን ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ أعوذ بالله من الشيطان الرجيم إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن